ሰዎች ስልካችንን ኮንትሮል ካረጉት ማስቆም እንችላለን? ይህ ቪዲዮ መልስ አለው። ሰላም ቤተሰቦች፣ ይህ አበሻ ቴክ ላብስ ነው። እንኳን ደህና መጣችሁ። ባለፈው በሰራሁላችሁ ቪዲዮ ስልካችን በሰዎች ቁጥጥር እንደሆነና እንዳልሆነ የሚያሳዩ ምልክቶችን አይተናል። በዚህ ቪዲዮ ስልካችን በሰው ቁጥጥር ስር ከሆነ እንዴት ማስቆም እንዳለብን አሳያችኋለሁ። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ሰዎች በክፍል አንድ ስልካችን ሌላ ሰው አክሰስ እያደረገው ወይም እየተቆጣጠረው እንደሆነ የሚያሳዩ ምልክቶችን አይተናል። ለማስታወስ ያክል የመጀመሪያው አንኤክስፔክትድ አክቲቪቲ ሲሆን በዚህ ውስጥ አንዩዥዋል አክቲቪቲስ፣ ሃይድ ፔጅ፣ እኛ የማናውቃቸው አፕሊኬሽኖች ስልካችን ላይ ስናገኝ፣ እኛ የማናውቃቸው የስልክ ሎጎች እና ሜሴጆች ስናገኝ። ሁለተኛ ያልተለመደ የስልካችን ጸባይ፣ በዚህ ውስጥ አንዩዥዋል ቢሄቨር፣ ስልካችን በጣም ሲሞቅ፣ የስልካችን ፐርፎርማንስ ሲቀንስ፣ የስልካችን ባትሪ ቶሎ ሲያልቅ፣ የምንጠቀማቸው አፕሊኬሽኖች ፐርፎርማንስ ሲቀንስ። ሶስተኛው ፐርሰናል ኢንፎርሜሽን ሊክስ ሲሆን ለምሳሌ የእኛ ፐርሰናል አካውንት ከሌላ ሰው አክሰስ እየተደረገ ከሆነ ሎጊን ኖቲፊኬሽን፣ የኢሜል ኖቲፊኬሽን እንዲሁም እኛ የማናውቀው የባንክ ትራንዛክሽን ኖቲፊኬሽን ይደርሰናል። አራተኛው ሴኩሪቲ ዋርኒንግስ ሲሆን በዚህ ውስጥ የሲስተም አለርት፣ የአንቲቫይረስ አለርቶች ሊደርሰን ይችላል። እነዚህ ከላይ የጠቀስኳቸው ምልክቶች ስልካችን በሌላ ሰው ቁጥጥር ስር እንደገባ የሚያሳይ ምልክቶች ናቸው። ሰዎች ስልካችን በሌላ ሰው ቁጥጥር ስር ከገባ የሚያሳዩ ምልክቶችን ካየን እንዴት ማስቆም እንዳለብን አሳያቸዋለሁ። የመጀመሪያው የጠረጠርነውን አፕ አንኢንስቶል ማድረግ። ስልካችን ውስጥ አፕስ ብለን ሰርች በማድረግ እኛ ማናውቀው ወይም የማንጠቀመው አፕ ካለ አንኢንስቶል ማድረግ። ሁለተኛው ተርን ኦፍ ስክሪን ካስቲንግ። ስክሪን ካስቲንግ ኦፍ ካደረግን ሃከሮች የስልካችን ስክሪን አክሰስ እንዳያደርጉ ማድረግ እንችላለን። የስልካችንን ሴቲንግ ውስጥ በመግባት ስክሪን ካስት ብለን ሰርች እናደርጋለን። ከዛ ስክሪን ኦፍ ካስቲንግ ቢለውን አክቲቭ እናደርጋለን። ሶስተኛው የስልካችን ዳታ። ስልካችን በሌላ ሰው አክሰስ እየተደረገ እንደሆነ ከጠረጠርን ወዲያው ዳታ ማጥፋት አለብን። ምክንያቱም ሃከሮች የስልካችንን ዳታ በመጠቀም ነው ከስልካችን ወደ እነሱ ፋይል ትራንስፈር የሚያደርጉት። ዳታ፣ ዋይፋይ እና ሌሎች ማጥፋት አለብን። አራተኛው ፓስዋርድ መቀየር አለብን። ሌላ ሰው የእኛን ስልክ ተቆጣጠረው ማለት የስልካችን ፓስዋርድ አለው ማለት ነው። ሴኩሪቲ ውስጥ ከገባን በኋላ ስክሪን ሎክ ውስጥ በመግባት ፓስዋርድ መቀየር አለብን። አምስተኛው አንቲቫይረስ መጫን። ጉግል ፕሌይ ወይም አፕ ስቶር ውስጥ በመግባት የተለያዩ ቨርዥኖች አሉ። በእነሱ መርጣችሁ እናንተ የተመቻችሁ መጫን። የመጨረሻው ስልካችን ሪሴት ነው። ስልካችን ሪሴት ስናደርግ ብዙ ነገር ስለሚያጠፋብን፣ ለምሳሌ ኮንታክቶችን፣ ፎቶዎችን እና ፋይሎችን በሙሉ ስለሚያጠፋብን ባካፕ መያዛችሁን እርግጠኛ ነው። ይህን ለማድረግ ሴቲንግ ውስጥ በመግባት ሪሴት ብለን ሰርች እናደርጋለን። ከዛ ከከፈተልን በኋላ ሬይዝ ኦል ዳታ የሚለውን እንመርጣለን። ሪሴት አድርጎ ሲጨርስ ስልኩ ወደ ነበረበት ስንገዛው ወደ ነበረበት ይመልሰዋል። ቤተሰቦች ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ እንዳያችሁት ስልካችን በሰው ኮንትሮል ከተደረገ እንዴት ማስቆም እንዳለብን አይተናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ።